ረሜ አቼ ፍቅር ሰው አባቴ አለሽልኛ ኧረ አንቺ ምርጥ ቀልድ ነገር ይሄ አራዋጫችን እስቲ ምን ባክሽ የሆነ ወፎች አሉና እሺ ወንዱ ሻፍዷል ማለት ነው ከዛ ወፏን ሄድና ይላታል እሺ እሷ ትሏለች ከዛ ሲላት ትሏለች እሺ ከዛ ማለት ሲላት ትሏለች ማለት እሺ በቃ አምቢ አለች ምናምን ይልና ይበራል ማለት ነው እሺ ከዛ እየበረረ እሷ ፈልጋ ነበር በቃ ትሏለች እሱ ይላታል እሺ ስትለው ይላታል እንዴ አራቺ አራብ human hair ማታምር ሴት የለች እውነት እኮ ነው አንድ አይነት አረጋን እኮ የአንድ ቤት ልጆች አርጎ ነው ይለን ምን ይደረጋል ወይ ጉድ በጣም እኮ ነው የሚገርመው በጣም ግን ምን ያረጋል ኪዱ ሂውማን ሄር ጭንቅላት አይሆን ሂውማን ሄር ዕውቀት አይሆን ሂውማን ሄር አስተሳሰብ አይሆን አይገርምሽ ታዲያ ወይ ኪዲ የመጣሽልኝ እኮ አስተነፈሽኝ እኔ እኮ ደግሞ ኖሯቸው ደና ነገር ቢገዙ እሺ ታይዋለሽ እኔ እስቲ አዩ አንቺ እያየሽ ነው ዛላም ታይሻል ከጣሊያን ነው ያስመጣው ሂጂ ሙች ደፈን 2 አመቱ ንቅንቅ አላል ይሄ ነው እኮ እንደው ቢጣፋ ሰልባጅ ሁማኔሪ ጠፋ አራ ምን ይጠፋል በየፀጉር ቤቱ ሞልቶ ታዲያ ወይ ጉድ ሰው ለራሱ ይሰስታል ለራሱ ወይ ጉድ ዛሬ ግን ቆጭ ሄሎ የኔ ቆንጆ እንዴት ነሽ? ሄሎ ራት በላሽ? ይሄው አሁን ጎረስኩ። በቃሽ በቃ ዋጪውና እደውልልሻለሁ። ሄሎ ውዴ ዋጥሽው? አይ አሁን ዋጥኩት ገና። ያስቸገረሽ ነገር ነበረ ስትውጪው? አሁን ነው አጥኩት ገና ሲደርስ ልደውልልህ መልሺ ስሜ ዮናታን ይባላል እንደምትይው ጠቅላላሉት መተባበር ነገር አያውቁም እና ድንገት ከራበሽ እኔና አንቺ ሆነ ዳቦ ሰጥኛለሽ በሙዝ አበራሻለሁ ስሜ ቶማስ ይባላል ስትታይ አሸባሪ ትምስያለሽ እኔ ልዩ ኃይል ነኝና ልደምስስሽ ስሜ ነቢል ይባላል አዲስ ዘፋኝ ነኝ አሁን የሚወጣ ምርጥ ስራ አለኝ የኔ ተቀባይ እንድትሆኝ ይፈልጋል ስለ ማይክ ምናምን እንዳታስቢ እኔ ጋር ቆንጆ ማይክ አለ but a psycho, so left but she's right though. And I'm on my mind. She's sweet, oh, a little bit side. ስሜ ዮናታን ይባላል ከጨዋታ ሁሉ
ብይ ነው የምወደው ምንም አታስቢ ፍሬው እኔ ጋር ነው እማቤቴን አሁን ያልኩት አደገኛ አጥር 4 ውሻና 2 ጥበቃ እያለ እንዴት ልትዘርፍ ቻልክ? ይቅርታ ጌታዬ፣ እዚህ የመጣሁት ለፍርድ እንጂ የሙያ ምስጢሬን ለማጋራት አይደለም። ዶክተር ነው እና ከአንዱ ጋር አብሮ የተማሩ ናቸውና በዶክተሬት ይሰራሉ እና ከሰዓት በኋላ በቃ ስለራሳቸው ስራ ነው የሚያወሩት። የሆነ ቀን እኔ ጋር የመጣውን ፔሸንት አይተዋል ምናምን ሲል አላየሁትም ምናምን ነገር ምን ሆኖ መጥቶ አይኑን በጩቤ ተወግቶ መጣና ጠፍቷል አለ። ወዲያውኑ የበጋኝ ቀይሬ እስከ 100 ሜትር ድረስ ያህላል። እኔ ጋር የመጣውን ብታይ ይሏል። አንተ ጋር ምን መጣ ሲለው ጣቱን ተቆርጦ ወዲያው የላምጡት አስገባውለታል እና በየቀኑ 30 ሊትር ወተት ይታለባላል። ማን ያየ ይሏል? ያ የበጋይን አስገባለት ሰው ታይጉዱ ሽፈይካዶ ተወሳክ አንዳንድ ወንዶች አሉ ከቺጋው ነው አንድ ፒዛ ያዝና 6ቱን ቁራጭ እሱ ይበላል፣ 2ቱን እሷ ትበላለች። ከዛ ዛሬ ጋበዝኩሽ አይደል እራረኩሽ አይደል ይላል። ብራዘር እውነትህን ሲጣሉ ደግሞ ተብላው ብሬ ብራዘር እውነትህን ውጣ ከዚህ። ሰላም አለይኩም ያ አህለን ከቡር። ወአለይኩም ሰላም አብዱል ሸኩር። ይወርስ ተንበርከኪ እንዴ እያየሻቸው አንዴ እና አዋጁን ጥሷል። የመንግስት አካል ነኝ ግቢ። ሴትዮዋ አበጦችን ግቢ ወንድሜ ግቢ። ይኸውልሽ እንደማንኛውም ርቀትሽን ጠብቀሽ ተንበርከኪ። ዝም በል አንተ ና ግባ ና ጨበሬ ግቢ ወደዛ። አላበጦች እኔ ፖሊስ ኃይል ነኝ ግቢ። ኦ ማይ ጋድ ግቢ። ኧረ አባቴ ይቅርታ በቃ የዛሬ ምንም ይቅርታ የለም። ጤና ጥበቃ ያወጣውን አዋጅ ላነብላችሁ ይገባል። የመጣሁበትን ምስሉ አስመልክችን እናቴ ግቢ እኮ ቁማችሁ። ኧረ ጉድ ቁማ ናምሳብና ምሳብላ እና ምሳብላ እራት የለም እና ምሳብላ ቁም አቆም ቁም ያሱ ንቀት ነው መሰለኝ ንቀት ነው። ማውራት አችልም መናገር ማችልም አልችልም። በቃ ይዲሽ ግባ ዳቆይ ደግሞ በጊዜ ግባ። እሺ ወንድሜ ከመንገድ ለተለብለ ግባ። አንተ ማውራት አችልም አልችልም። ደገመው
ሆድ ጮኸ ያውቃል? ኧረ በእናትህ በየሰዓቱ ነው ጮህ። ክፍል ውስጥ ሆነ ይጮባ? ስነቃ ልማዱ ነው። ምን ይደረግ? ከእንቅልፍ ስትነቃ ማለት ነው? አዎ እውነት ነው። ድሃ የሚባለው ምን የሌለው ሰው ነው? ገንዘብና ሀብት እና ስልጣን። አሁን ስልጣን ተወዷል፣ መሬት ሞልቷል። ምን ተወዷል? ይኸው አሁን ስልጣን አልቆ ተሽጦ ምን ብሎ በ300 ሺህ ብር ነው 400 ሺህ ብር ትላንትና ገዛሁት። ምን ገና ኤክስፓየር ዴት ላይ ያደርግብኝ። ስልጣን ገዝተህ? አዎ። ከየት ነው የገዛው? እዚህ መገናኛ ጋር 100 ሺህ ብር። ስልጣን ምን እንደሆነ ታውቃለህ? ግን እንጃ ብዙም አይገባኝም። የኛን ዘመን ከናንተ ዘመን የሚለየው ምን ይመስላል? የናንተ ዘመን አንደኛ ባጤ ቴዎድሮስ አካባቢ ነበር። ሁለተኛ የናንተ ደግ አስተሳሰብ ነበረው። ውጭ ሀገር እኮ ነው ያበላሻቸው። ጦርነት አለ ኢትዮጵያ ውስጥ? ከሰዎቻችን በላይ ጦርነት በዝቷል። ምን ይደረግ? ተወዶ ተበላሽ። ያሁን ኢትዮጵያ ምን አይነት ስሜት ላይ ነች ብለህ ታስባለህ? እያዘነች። ለምን? በቃ ትውልዱ ለኢትዮጵያ አልጠማትም። ለምንድን ነው የማይጠማት? ብዙዎቹ ሰዎች እያመነዘሩ እየሰረቁ ስለሆነ። ኢትዮጵያ ስታለቅስ ማን ነው የሚያባብላት? ህዝቦቿ። ህዝቦቿ? አይደለም ህዝቦቿማ እንደ ክዷታል እግዚአብሔር። ኢትዮጵያ መቼ ነው የምትስቀው? በ8ኛው ሺህ። አሁን በጦርነቱ እየተፈናቀለ ያለው በአብዛኛው የገጠር ሰው ነው የከተማ? ኧረ ሼታው መንግስት ቢሰማኝ ያስረኛል። አንተ ኢትዮጵያን ተወዳታለህ? ቀላል። ለምን? There was once a day that I would pray for you. I'd go and misbehave just so you'd notice too. Sneaking looks up and down from across the room. And damn, what a hell of a view. I feel good, you look great. I like you, I can't wait. A first time, a first date. You're so fine, I'm so late. You sip wine, I drink straight. Don't waste time to my place. I feel my heart erase. So catch me if I fall.